ወቃቀሱ በዚሁ ከቀጠልን የማይቀር ነገር ነው። ኪራ ግን አሁንም ፂም ትወዳታለህ? ምን ማለት ነው? ምን አይነት ጥያቄ ነው? ማለቴ ከዚህ ሁሉ ነገር በኋላ ለእሷ ያለ ነገር አልተቀየረም? እንዴት ይቀየራል? ፍቅር እኮ ነው። አንድን ሰው በጥሩ ማንነቱ ብቻ አለም ለይተሽ እንድትወጁ የሚያደርግሽ በሁሉም። ግን ጽናትም ጋር ይህ ስሜት እንዳለ እርግጠኛ ነኝ። ሰኒ ቆይ አንቺ የምታውቂው ነገር ካለ ንገሪ። እኔ ግን ከምሰማው ይልቅ የማይሆን ነው የማምነው። ኧረ እኔ ምንም አላውቅም። ስለዚህ ስለ እሱ ስሜት እርግጠኛ ሆነሽ አትንገሪ። የምታስተካክል ከሆነ ታስተካክል። አይ የምትል ከሆነ ግን ወይ እኔ ወይ እሷ ከዛ ቤት እንወጣለን። ምን ማለት ነው? ቤትን ጥለህ ልትሄድ ነው? አላውቅም። እኔ እሷን ጨክኜ ውጪ ማለት አልችልም። አንደበቴ ይተሳሰራል። አባት ስለ ሀሴት ጉዳይ ምን አለ? ምን ይለኛል? እሷ ደውላ ምን እንዳለችው አላውቅም። ልጄ በቃ እሷን ተዋት፣ ሌላ ሚስት አመጣልሃለሁ አለኝ። እሳቸው ደግሞ ለምን አዋጅ አያስነግሩልህም? እንደዛ ነው ብለሽ ነው? እኔ እንደሆንኩ ምርጫ ያልተሳካልኝም። እስኪ ደግሞ በአባቴ በኩል አየዋለሁ። ማለቴ ያው አሁን ላይ በቤተሰብ ምርጫ ጋብቻ ቀርቷል ብዬ ነው። እንኳን ቤተሰብ እኔም እንደዚህ ሆኜላት ትሻላለች። ለማንኛውም ትቆያለሽ? እኔ ልሄድ። ኧረ እኔም ልሂድ ያልከኝ ከዚህ ጋር አወራለሁ። ጽናት 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 አቤት። አልጨረሽም? ሊያነጣል ገር ሄኖክ ሀሴትን እያስፈራራት ነበር። እንዴት? በፊት አብረው ሲማሩ ጓደኛሞች ነበሩ። ከዛ ቤቲ አንቺን እንዳደረገችሽ እሱም የሀሴትን ፎቶና ቪዲዮ ይዛ አስፈራራት። ለዛም ነው እሷ እንደዚህ ያደረገችው። የአይን አዋጅ ይሆንበታል መሰለኝ። አሁን ይህንን ነገር ለኪራ እንዴት እንደምነግረው አላውቅም። አስቢው፣ ጓደኛዬ ብሎ ቤቱ ድረስ ያመጣው ሰው እንደዚህ ማድረጉን ቢሰማ ለሰው ያለው እምነት ምን ያክል ሊጠፋ እንደሚችል። ለዛ ነው ኪራ በተደጋጋሚ አንቺ እና እሱ መሀል ምን ተፈጥሮ ነው የሚለኝ። እንዴ ኪራ ምን ሆነ ነው? ምንም አልሆንኩ። አፍቃሪሽ መጥቶ ይመለሳለሽ። የምን አፍቃሪ ነው የምትለው? ኪራ ተረጋጋ በእናትህ። ናኦሚ ምን ተፈጥሮ ነው? ምንም አለ። ተረጋጋ። ከሰው ጋር ተጣልታ ነው። ከማን ጋር?
አንድ ግዛ ምናምን ብለው ሄዱ። እኔ የምልሽ ምርዬ ፊትሽ ሁላ ጥቁርቁር ብሏል። በቃ እንግባና ረፍት አድርጊ። ኪራ እንግዲህ እንዳይደበረ። እኔ የምልህ ግን መኝታ ክፍሉ ቅድም ተዘብራርቆ ነበር፣ አስተካክለዋል? እናንተ ምግብ ሳበላ ልተኛ ነው? ማንም ይተኛ፣ እኔ እተኛለሁ። የሚያማታል እና ብቻ ልታስተኛኝ ነው? እንዴት አይነት ጨካኝ ነው መስልሽ? በምንም ታምር ትችሽ አልተኛም። ይህን ፈገግታ እያየሁ መተኛት እራሱ እኮ መታደል። እንዴት ሳቂልኝሽ! ስትስቂ ነው የሚያምርብሽ። ጽናት አስተካክለዋለች መሰለኝ። በቃ ግቡ። አሪፍ አይደብርሽም አባት? አሪፍ